ይበቃል። ከዚህ በኋላ ወንድ ልጅ ላይ የሚደርስ የአካልና የሞራል ጥቃትን እንቃወማለን። ከጥቂት ጊዜ ወዲህ ሴቶች በህቡ በመደራጀት ወንድ ልጅን አከርካሪውን ለማለትና ከምድረ ገጽ ለማጥፋት የተለያዩ ምክክሮችን እና ኢንተርናሽናል የሆኑ ግንኙነቶችን እያደረጉ መሆኑን ደርሰንበታል። ይህንን አካሄዳቸውን ደግሞ እኛ ወንዶች እንደቀልድ አናየው። የትኛውም እኛን የተመለከተ እኛን አጀንዳ ያደረገ ምክክር ተቀባይነት የሌለውና ሆኖ ሲገኝ ግን ቀድመን አጸፋዊ እርምጃ መውሰድ እንደምንችል እንድታቁት እንመክራችኋለን። ወንድ ልጅ በሴት ልጅ ስሪት ላይ የራሱ የሆነ ዋጋ ከፍሏል። ይህንን ዋጋውን ለማሳጣት የሚካሄዱ የትኛውም አካሄዶች ተቀባይነት የላቸውም። በተጨማሪም በካፌዎች፣ በመስሪያ ቤቶች እንዲሁም በአንዳንድ ድብቅ ስፍራዎች የተለያዩ ሴቶች ወንድ ልጅ በማንጓጠጥ ተሰብስቦ በማማት እንዲሁም ወንድ ልጅን የምፈልገው ለመሰረታዊ ህይወቴ ሳይሆን ለቅንጦት ዕቃነት ነው ብላችሁ የጥላቻ ንግግር የምትናገሩ ሴቶች ከድርጊታችሁ እንድትቆጠቡ እናሳስባችኋለን። ካልሆነ ግን ድንገት ብን ብለን ጠፍተን ወንድ ልጆች ሆይ ወዴት ናችሁ? በናፍቆታችሁ ደማንላችሁ ብላችሁ የስቃይ ለቅሶ እንድታለቅሱ ልናደርጋችሁ እንገደዳለን። በመጨረሻም ለዘመናት ተፈቃቅረንና ተከባብረን የኖርን ሁለቱ ጾታዎች ድንገት በተፈጠረች ጥቂት ቁርሾ የመረረና የከረረ እልቂት ውስጥ ከመግባታችን በፊት በሰከነ መንፈስ አፈሙዛችንን አስቀምጠን በጠረጴዛ ዙሪያ ሙዝ እየበላን ብንመካከር ትውልድ እናድናለን። ወንድ ልጅን ማክበር ሴት ልጅን መጠበቅ ነው። ወንዶች ነበርን፣ ወደፊትም ወንዶች ነን። ድል ለጭቁን ወንዶች!